ገና ምድር ቅርጽ ሳትይዝ አስቀድሞ ሊቀ መላእክት ሚካኤል እንደ ኃይለኛ ተዋጊ ይቆማል። የመለኮታዊ ሥርዓትን ለማስጠበቅ በሚጻረሩ ነገሮች ላይ ይዋጋል። አንደኛው ተጻራሪው ነገር በጥልቅ ሐይቅ ውስጥ የሚኖረው የእባብ ዘር ያለው ግዙፉ ዘንዶ ነው። ይህንን አስፈሪ አውሬ ለማጥፋት ሊቀ መላእክቱ ሚካኤል መለኮታዊ ኃይሉን ታጥቆ ወደ ምድር ይወርዳል። ነገር ግን ጦሩን አናቱ ላይ በሚሰነቅርበት ጊዜ ልክ እንደሚያብረቀርቅ ብርጭቆ ይስተዋል። ይሄ አውሬ ሰውነቱን እያጣጠፈ እንዳይዘው ይሆናል። ሚካኤል የዚህን ጊዜ ኃይል ያጣል። ስለዚህም እግዚአብሔር ጣልቃ ይገባል። ሰማያት ተከፍተው አውሬው ሚካኤልን መታገል እንዲያቆም ትእዛዝ ያስተላልፋል። አውሬው በየትኛውም የመልአክ ኃይል ወይም በማንኛውም ጦር እንደማይሞት እግዚአብሔር ሚካኤልን ይነግረዋል። እንዳይሞት የታተመ የሚመስል ልዩ ፍጡር ነበር። እግዚአብሔር ብቻ ነው እሱን ሊያጠፋው የሚችለው። በመቀጠልም በዘመን መጨረሻ ላይ እግዚአብሔር እንደሚያጠፋው ውሳኔው ሰምሯል። የዚህን አይነቱን ፍጡር ለማጥፋት ኃይል የሚኖረው ፈጣሪ ብቻ ነው። ለእንደዚህ አይነቶች ተጨማሪ ቪዲዮዎች በዚህ ቪዲዮ የሚገኘውን ሊንክ ይጫኑ።